በእናትህ ሁሉም ነገር ይቅርና አዶናይን አገናኝ በእግዚአብሔር። ሰላም የአዶናይ አፍቃሪ ነኝ ሳሮን። ያለቀሽ ነው። በእናትህ ሁሉም ነገር ይቅርና አዶናይን አገናኝ በእግዚአብሔር። ሰላም የአዶናይ አፍቃሪ ነኝ ሳሮን። ያለቀሽ ነው። ካሜራ እየቀረጽክሽ ነው እዛ ጋር። እሺ ፈቃደኛ ነሽ? አዎ ችግር የለም። እሺ የኔን ኮንተንት ታውቂዋለሽ ብዬ አስባለሁ። እሺ ዛሬ የሶስት ታዋቂ ግለሰቦችን ግማሽ ፎቶ አሳይቼሽ ሶስቱን በተከታታይ ከመለሽ ቆንጆ የቲክቶክ ቪዲዮ ወይም ደግሞ ኢንስታግራም ፎቶ ወይም ደግሞ 5000 ብር ሸልምሻለሁ። የትኛውን ትመርጫለሽ? በእናትህ ሁሉም ነገር ይቅርና አዶናይን አገናኝ በእግዚአብሔር። በእናትህ ከባድ ጥያቄ። ለምን አልችልም፣ ይቅርታ። በእናትህ ከብሩ ወይም ደግሞ ከቪዲዮ። አይ አዶናይ ይቅርታ። አዶናይን ብቻ ሁሉም ነገር ይቅርብኝ። ይሄን ማድረግ አልችልም፣ ይቅርታ። ግን በጣም ይቅርታ ነው። በጣም ይቅርታ ነው። ይቅርታ። ተረጋጊ አንዴ። ይቅርታ በእናትሽ ነው። ተረጋጊ፣ አታልቅሽ በእናትሽ። አይ አይደለም፣ ታገናኘኝ ችግር አለው። አይ እኔ ይሄን ማድረግ አልችልም። ቀላል ነገር አይደለም የጠየቅሽ ነው። አይ በዚህ ታይም እሱን ማገናኘት አልችልም። አይደለም ማለት በቃ እኔ አዶናይን ብቻ እንድታገናኘኝ ነው የምፈልገው። ለምንድነው ፈቃደኛ የማይሆነው? እኔ እኮ እሱን አልሰደብኩትም። ቪዲዮውን ጨርስ በእናትሽ። አይደለም እኔ እኮ እሱን አልሰደብኩትም። አይደለም ምን ችግር አለው? ቪዲዮዎችን አይቶ በቃ መልስ ቢሰጠኝ አፈቀርኩት እንጂ እኮ ሌላ ነገር አላልኩኝም። መፈቀር ደግሞ ጸጋ ነው። ፈልጌ ያደረኩት ነገር ደግሞ አይደለም። ምንም ነገር ፈልጌ ያደረኩት ነገር የለም። ቪዲዮውን ጨርሰው ተረጋጊ። በቃ እሱን ብቻ አገናኘኝ። እኔ ምን እንደምልክ ራሱ አላውቅም፣ ግን አገናኘኝ። እኔ ፈለግከውን ነገር አደርግልሃለሁ። ኖ አይ ሌላ ከባድ ጥያቄ ማለት እኔ ማድረግ አልችልም። በጣም ይቅርታ ግን እሺ በቃ ሶሪ በቃ አዝናለሁ። ማድረግ አልችልም። እሺ አንተን ላተርፍ ብዬ ነጣው ጋይስ እቺ ልጅ ታቋታላችሁ። ዛሬ ሰርፕራይዝ አረጋት ነው። እሷ እንግዲህ እንደማገኛት አታውቅም። እውነት ለመናገር የኔ ጸጉር ቀምቃሚ ነው የሚባለው፣ ከርከርካሚ ጸጉሬን የሚያስተካክለኝ ልጅ ማለት ነው። ካፌ ውስጥ ይዟት እየጠበቀኝ ነው ያለው። እሷ አታውቅም ምን እንደሚፈጠር። እኔ ግን እንደዚህ ሱፌን አድርጌ ሽክ ብዬ ማለት ነው ሰርፕራይዝ አረጋት ነው። ሰርፕራይዝ ማድረግ ብቻ ሳይሆንም ማለት ነው እራት ይዣት እወጣለሁ፣ ድረስ እገዛላታለሁ። ከዛ በኋላ የሚገርም ላግዠሪ የሆነ ቦታ ሜቢ ስካይላይት እዛ ይዣት እሄዳለሁ። ኮክቴል ምናምን ጋብዛታለሁ ማለት ነው። ምሽቷ ሜክ እናደርገዋለን። ቪዲዮቿ በጣም እከታተላቸው ነበረ፣ ለመመለስ ሞክር ነበረ፣ ግን ቪው እያገኘት ነበረ። ስለዚህ ከመለስኩላት ሰው ማየት ያቆማል እሷን። አሁን ግን ይገባታል ብዬ ስለማስብ ትልቁ ታዋቂነት ታገኘዋለች። ስግጥ ብላ ፈምሳለች። እንግዲህ በረከት ደግሞ ይህ ነው። ፈታ እንላለን አብረን ወጠን ጋይስ ሌትስ ጎ። ሽታ አለ እንዴ ኪንጎ? እስኪ ሽታ ስጠኝ በእናትህ። አሁን ሽታ እናደርጋለን። ይሄ ነው የምፈልገው እኔ። ቶም ፎርድ ኡድ ሌላ አለ? አሪፍ ነው፣ ጸዴ ነው። ይደረግ እዚህ ላይ ያዳለ የታባት እንግዲህ እንደዚህ ታደርጋለህ። አንድ በዚህ ትጨምራለህ፣ አንድ በዚህ። ከዛ ይሄ ደግሞ ማለት ነው ኢንኬዝ ትጨምራለህ አንድ። አይ በቂ ነው ሳታበዛ። ግን እንደዚህ ብታረግስ ከዚህ ትጀምርና በቃ ከመምጣቴ በፊት ማለት ነው እንዴ አዶናይ መባል አለበት። ገባችኋ? የጫማህም እዚህ ኢንኬዝ ጫማው ከተባለ እዚህ ላይ ደግሞ አንድ ታደርጋለህ። ከዚህ ደግሞ አለ ከኋላ መታ የምታቅፈ ሴት ካለች በዚህ ነው የምታደርገው። መዘጋጀት ነው ወንድም አለ። ተዘጋጂ። ያ
ምንድነው የምናደርገው መሰላችሁ? መጀመሪያ ሄደን ወራሽ እንዴት ነበር እራት? በጣም አሪፍ ነበር። ዳፍታላ በጣም እኔም በጣም ነው የምወደው። ዋይን ጠጥተናል፣ እራት በልተናል። ጠገብሽ? በጣም ሆዳም አይደለሽም አንቺ? ነኝ አይደለሽም። አበላልሽ ምን ለምሳሌ ፍትፍት ታደርግሽ። በስመ አብ። አይ ሆዳም አይ በጣም ነው የሚጣፍ እና ስላገኘሁሽ ዛሬ ደስ ብሎኛል። እኔም በጣም ናቲ ነው የነገረኝ፣ የፀጉር የሚያስተካክለኝ ማለት ነው፣ ጓደኛዬ ነው። ስላንቺ ነገረኝና በጣም ደስ የሚል ልጅ እግዚአብሔር እናቴ ሰው ከልቡ ትክክለኛ ሰው። እኔ በዚህ ዘመን እንደሱ አይነት ሰው አገኛለሁ ይሄ አንድም ቀን አስቤ አላውቅም። በጣም ብዙ ቲክቶከሮች ጠብረውብኛል ማለት ነው። ናቲ ግን በቃ የሆነ ራሷ አናግሮኝ ምናምን ራሷ አገናኝ ከልቡ ሰው ትክክለኛ ሰው ማለት ለኔ በዚህ ዘመን እሱ በጣም ነው የምወደው። አዎ መወደድም አለበት። ያ እውነት በጣም ደስ የሚል እድለኛ ነኝ። ዛሬ እኔ ነገረኝ የበለጠ ማለት ነው። ፀጉሬ እየተሰራው እያለ በአንድ ሰዓት ውስጥ ዝም ብዬ ሰርፕራይዝ ላደርግሽ ነበረ፣ ግን የበለጠ ደስ እንዲልሽ እንደዚህ አድርጌ አዘጋጅቼ ሰርፕራይዝ አደረግኩሽ ማለት ነው። በጣም እና ቲክቶክሽ ላይ በርትተሽ ቀጢ በደንብ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። እና ጃኒ በደንብ ሞቲቬት ታደርገኛለሽ ብለሻል። እሷም ቀጣይ ስትመጪ አይ ቲንክ አሁን እየሄድሽ ነው አይደል? ነገ ወደ ሻሸመኔ? አዎ ነገ ነው ነው ማክሰኞ ነው የምትሄጂው? ከቻልኩኝ አገናኝሻለሁ ከመሄድሽ በፊት። በጣም ወዳት ነው። ካልሆነ ደግሞ ስትመለሽ አገናኝሻለሁ ማለት ነው። ፕሮሚስ እግዚአብሔር ነግራታለሁ። ኦልሬዲ ባጆይ አይ ደስ ትላለች። አሜዚንግ ዲነር። ኦኬ አንድ ዘፈን ልጋብዝህ? እሺ እስከምትፈልገው እስካሰኘክ ድረስ ልቤ አንተን መጠበቅ እስኪያበቃ ድረስ ኩራ፣ በደንብ ኩራ። ግን አንተ ምን አዶናይ ነው ተሽዋ አንድ ቀን መቼም ቢሆን አንድ ቀን ሳለው በህይወቴ አንድ ቀን ተሳክቶልኝ እኔ ምንሽ ለምሮ ግን ሽርጡ የምታደርግ በድሮ ጊዜ ማለት ነው ታጋዮች ይህን ሽርጥ አድርገው ነው የምታገሉት ለሀገራቸው። እኔ ደግሞ የፍቅር ታጋይ ነኝ። አሁን ምንድን ነው የምናደርገው መሰላችሁ? መጀመሪያ ሄደን
ሰራሽ የለፋሽበት ስለሆነ ለወልሽ ገርች ባይ ዘ ወይ አክተር መሆን የሚችል ልጅ ነኝ። ገባችሁ አይደል? ሞት ሰዓት ነው በደምብ